አሁን ማሳያችሁ 400 ካሬ ላይ ያረፈ ቪላ ቤት ሲሆን አጠቃላይ ዋጋው 11,300,000 ብር ብቻ ነው። ይሄን የመሰለ ቤትና ይሄን በሚመስል ዋጋ ሊያሳያችሁ የሚችለው ከኔ ውጪ ማን አለ? ተከተሉ። እንደገባን የምንመለከተው ሳሎናችን ነው። እንደምትመለከቱት ፈረስ የሚያስጋልፍ ሳሎን ነው። እጅግ በጣም ሰፊ ነው። በቂ ብርሃን ያለው ሳሎናችን ነው። ከዚህ እንደወጣን የምንመለከተው ኦፊስ ወይም ደግሞ የእንግዳ ማረፊያ ቤት ማድረግ እንችላለን። እንደምትመለከቱት በቂ ብርሃን ያለው ነው ማለት ነው። ተከተሉ። ሌላውን ደግሞ ላሳያችሁ። በመቀጠል ኮመን ባዝሩማችን ነው። ይሄን ይመስላል። ከሷ አጠገብ የምናየው ደግሞ ማስተር ቤድሩማችን ነው። ሰፊ በቂ ብርሃን ያለው የራሱ የሆነ ድሬሲንግ ሩም እንዲሁም ደግሞ ማስተር ባዝሩም ያለው ነው ማለት እንችላለን። ተከተሉ። በመቀጠል ኮሪደሩን ተከትለን ስንሄድ የምንመለከተው በስተግራ በኩል ኪችናችን ይሆናል። እንደምታዩት ሰፊ ኪችን ነው። ይሄንን ኪችን ከፈለጋችሁ ኦፕን ኪችን ማድረግ ትችላላችሁ። ሆን ብለን ይሄንን በር የሰራ ነው። እዚህ የምንጠቀመውን ነገሮች በቀላሉ ወደዚህ ማስተላለፍ እንችላለን። ከፈለገን ኪችናችንን ኦፕን ኪችን በማድረግ በፈለጋችሁ ዲዛይን ልንሰራላችሁ እንችላለን። ሌላ የምንመለከተው መኝታ ክፍል 2 መኝታ ክፍል ነው። እያንዳንዱ ክፍል በቂ ብርሃን አለው። አንደኛው ይሄ ነው። ሁለተኛው መኝታ ክፍል ደግሞ ላሳያችሁ። ይሄን የመሰለ ሰፊ መኝታ ክፍል ነው ያለ። ለሁለቱ መኝታ ክፍል ደግሞ ኮመን ባዝሩም ይኖረናል ማለት ነው። ሌላ በጣም ወሳኝና አስፈላጊ የሆነ ነገር ደግሞ አሳያችኋለሁ። ተከተሉኝ። ከጀርባ ደግሞ የምንመለከተው 55 ካሬ ላይ ያረፈ ሰርቪስ ቤት አለ። ይሄ ድል እንዳያመልጣችሁ። አሁኑኑ ከስር ባለው ስልክ ቁጥር በመደወል የቪላ ባለቤት ይሆኑ። እናመሰግናለን።